የዛሬን ቀን ማየት ስላለብኝ አይደለም ያየሁት፣ መብቴ ስለሆነ አይደለም ያየሁት፣ ተፈቅዶልኝ ነው፣ እድል ተሰጥቶኝ ነው። አንዳንድ ሰዎች መኖር መረረን ይላሉ። መጀመሪያ ሲኖርኩ ባንተ መብት ነው ወይ? መኖር ስለፈለክ ነው እየኖርክ ያለው? ተፈቅዶልህ እኮ ነው። እግዚአብሔር ሌላ እድል ሰጥቶ ነው፣ ሌላ ቀን ሰጥቶ ነው፣ ሌላ እድል ሰጥቶ ነው። መጽሐፍ ቅዱስ ሲናገር ሰቆቃው ኤርምያስ መጽሐፍ ምዕራፍ 3 ቁጥር 23 ላይ ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው፣ ርህራሄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው ይላል። ከእግዚአብሔር ምህረትና ቸርነት የተነሳ ነው ዛሬን ያየነው እንጂ መብታችን ስለሆነ አይደለም። ቃይንጋ ስላልን አይደለም የነጋው። መብቱ ይመስላል አንዳንድ ሰው፣ መብታችን ስለሆነ አይደለም። የእውነት እንኳን ለዚህ ቀን አደረሳችሁ፣ እንኳን ነጋ፣ እንኳን ዘመን ተጨመረልን። ሌላ እድል እግዚአብሔር ሰጠን። ታውቃላችሁ፣ ሌላ ትላንትናዎቻችንን የምናስተካክልበት፣ ምናልባት ፌል ያደረግንባቸው፣ እንደሚገባ ያሮጥንባቸው፣ እንደገና ያልተጋንባቸው እነዛን ስተቶቻችንን የምናስተካክልበት ሌላ እድል ሰጠን እግዚአብሔር ደግሞ አዲስ ነገር ይዞ ነው እየጠበቀን ያለው። እነሆ አዲስ ነገር አደርጋለሁ እሱም አሁን ይበቅላል አለ። እግዚአብሔር ሁሉ ጊዜ እንዳልኳችሁ ማለዳ ማለዳ አዲስ ነው ይላል። በቃ እግዚአብሔር ሁሉ ጊዜ